ሰላም ሰላም የዩቱብ ቤተሰቦቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ዩቱቤን ሰብስክራይብ፣ ላይክ፣ ኮሜንት አደርጉኝ፣ አበረታቱኝ። አብዛኛው በኮሜንት እና እዚህ ጋር ያለብን ሰዓት ያለብን ጊዜ ሁላችሁም ብንጠቀም ጥሩ ነው እና ጊዜችን ሰዓታችን ባላገባቡ ካልተጠቀምኔ ነገ ከነገ ወዳ እዛ ቦታ ነው አሁን ያለ ነው ስግደት ነው እና አለ እረፍት አለምንም እረፍት 2 አመት 4 አመት 6 አመት ከዛ በላይ የምንቆያለና ምንም ሳንል ግን ሚዲያ ላይ ወጥተን የሆነ ነገር ለማድረግ የሆነ ነገር ለመስራት የሆነ ነገር ያገኘን እድል መጠቀም እንፈራለን አብዛኛዎችና እኔን ጭምር ማለት ነው። በጣም ነው የምፈራ ወደ ሚዲያ ማምጣት የሆነ ነገር ማውራትና አሁን ግን የደፈርኩ መጣሁት። ለምን የተነሳ የሆነ በኦንላይን ቢዝነስ አግኝቼ መስራት ጀመርኩና ከዛ በኋላ ጀምሬ እንደዚህ ወደ ሚዲያ ብቅ ብቅ ለማለት ወሰንኩትና ምን ልል ፈልጌ ነው ሀሳቤ ስሩ፣ የሁላችሁም አትፍሩ። መፍራት የሆነ ነገር ከፈራን ሁልጊዜ ወደ ኋላ ነው የምንለው። ነገሮች ነገ ነው ማለት የለብኝም። የነገ አናቅም፣ የዛሬ ነው እንጂ ዛሬ ነው የምንኖረው እንጂ የሰው ቤት የሰው ሀገር ላይ ጊዜ ያለኝ ትርፍ ጊዜ ማለት አንችልም ሁላችሁም። እና ያለን ጊዜ ግን ጠባብን ቢሆን ብንጠቀም የተሻለ ነው፣ ጥሩ ነው እና ጎኒ በጎኒ የምንሰራ ስራ ጎኒ በጎኒ ምንጠቀም ጥሩ ነው። እዚህ መዳም የሰደበች የመዳም ልጆች ስንት ነገር ያደረጉ ስንመጫጨቅን ስንት ነገር ሳንበላ ሳንጠጣ ታመመን ብለን ሕክምና ሳናገኝ ቀን ሌሊት እረፍት እንቅልፍ ሳናገኝ የምንሰራ ስራ በርተን ነው የምንቀጥለው አይደል? ስለዚህ ሸክምን ሁሉ ነገር ላይ ጀርባ ላይ እንደ ሽክም እንዳለ ያደርገን ነው የምንቀጥለው። ስለዚህ ይሄንን ያለን ጊዜ ተጠቅመን ትንሽም ቢሆን ሰዓት ያለን የሰዎቹን ቪዲዮ ስክሮል ለማድረግ ሰዎች ለሀሳብ መስጠት፣ መሳደብ፣ አስተያየት መስጠት ወይም ደግሞ ኮሜንት ለመስጠት ሲሆን እኛም እንደነሱ መሆን አለብን። ጊዜያችን ሰዓታችን አላገባቡ መጠቀም አለብኝ። እንደነሱ መስራት አለብኝ። ያለ ሰዓት አለ ብዙ ጊዜ አጋጣሚዎች እኛ ያገኘው እድልን መጠቀም አለብኝ እና ስሩ፣ አትፍሩ እና ደግሞ ወደ ኋላ አትሉ። ነገ ነው ከነገ ወዳ ነው ማለት ተውና እኛ የሰው ሀገር ላይ ያለው ሰው እናምናለን። ቤተሰብ ቢሆን የቅርብ ሰው ቢሆን ሰውን አታምኑ። በራሳችሁ ቁሙ። ማድረግ የምትፈልጉ በሙሉ በራሳችሁ አደርጉ። በተለይ ብር ዙራ ወይም ደግሞ አሁን እኛ ሀገር ውስጥ ብዙ ነገር የወጣ ስላለ ሰው ጋር ብር አስቀምጣችሁ እንዲያደርጉ አትበሉ። ለምን እኔም ሰውን አምኜ ሰው ጋር ብር አስቀምጬ ብዙ ነገር ነበር የተጎዳሁት። ብዙ ስንት አመት የለፋው ላቤ ነበር ያጣሁት እና በዛ አንፃር ሰው አትመኑ። በራሳችሁ ማድረግ የምትፈልጉ ነገር በራሳችሁ አድርጉ። ዛሬ ላቁማችሁ የወሰናችሁ ውሳኔ የወደፊት ተስፋ ነው፣ የወደፊት የምንሄድበት መንገድ ነው እና ስለዚህ የሰዎች አስተያየት የምንሰጥ ለሰዎች ኮሜንት ቪዲዮ ስክሮት የምናደርግ ያለን ጊዜ ያገኘን አሁን ማንኛም ሚዲያ ለማንኛም የምንጠቀመው አፕሊኬሽን ላይ ገንዘብ መስራት እንችላለን። እውቅና ካለ ደግሞ የሚሰሩ ሰዎች ጋር ብዙ ነገር መማር እንችላለን እና ስለዚህ ምን ልል እፈልጋለሁ፣ ስሩ። የሰው ቤት ነው ጊዜ ማሳለፋ እንጂ ስግደት ህይወት አብዛኛችሁ የሰው ቤት የምንሰራ እንዴት እንደምንኖር እናውቃለን። እዚህ ሚዲያ ላይ ስንስቅ ስንጫወት ምንም ችግር የሌለ የምንመስልኝና ብዙ ነገር ነው ያለውና ስለዚህ የአረብ ሀገር እህቶች ወንድሞች እንደውን ስሩ። በቃ ያገኛችሁ እድልም ተጠቅሙ፣ ያላችሁ ሰዓትም ተጠቅሙ። ነገ የተሻለ ነገር ነው የምንደርሰው እና ዛሬ ምንም ቢሆን ሰዎች አንድ ጊዜ ካጠፉ መፍራት የለብም። ምክንያቱም ያ ስህተት እኛን ያስተምራል እንጂ አንወርቅም። የሰራ ሰው ደግሞ ወርቀው አይወርቅም እና የሆነ ጊዜ ላይ የሆነ ቦታ ይደርሳል። የተሻለ ነገር፣ የተሻለ ህይወት፣ የተሻለ ኑሮ ነገር ያሻሻልን ነው የምንመጣና
ስለዚህ ስሩ፣ መስራት አያሳፍርም ልል ፈልጋለሁ ውዶቼ። እንግዲህ ሀሳብ አስተያየታችሁን ስጡን በኮሜንት ይላለሁ።